ልብስ መታወቂያ ነው። ሶደሬ በአመት አንድ ጊዜ ልጆችን ይሄድ ነበር አዲስ አበባ ያለው በአመት ሁለት ጊዜ አክቹዋሊ በየ6 ወሩ እንሄዳለን ሶደሬ እጄ ሲረጥብ ወደ ሶደሬ ወስዳቸዋለሁ እጄ ሲደርቅ ወደ አገሬ ወደ ወሎ ወስዳቸዋለሁ እና የሚወዱት ሶደሬን ነው ዋና ይወዳሉ ወሎን አይወዱትም ብዙ ጊዜ አገሬን ማለት ነው እኔ የተወለድኩበት ወደ ወሎ ልውሰዳችሁ አባዬ እዚያ ተራራ ብቻ ነው ያለው ይላሉ ሶደሬን ነው የሚወዱት እዛ ሶደሬ ከልጆች ጋር ሳምቦ ጫርቅ ሰዋኝ አንድ ሰው ይሄ እየደጋገመ እየሰረቀ ያየኛል እኔ ሳይው አይኑን ሰውር ያረጋል ተመልሶ ትንሽ ቆይቶም ያየኛል አይን ላይ እንጋጫለን እና በኋላ ደፈረና ጠጋ ብሎ ይቅርታ አርግልኝ አንተ በቴሌቪዥን በኤልሻዳይ ቴሌቪዥን የምታስተምረው ፓስተር ደሞዝ ነህ እንዴ አለኝ አዎን አልኩት ይገርማል አላወኩም ነበር አለ ምክንያቱም ሰው ራቁቱን ሲሆን አይታወቅም ሁላችንም ራቁታችን እናታችን እንደፈጠራች መለመለያችን ነበርን ውሃ ውስጥና አይታወቅም ለካለው ሰው ራቁቱን ሲሆን አይታወቅም ልብስ ክብር ነው በኋላ እንዲህ አለኝ በጣም ይገርም ነው ጥሩ መጥቶ በኋላ አበላሽ ምን አለኝ አንተም ሶደሬ ትመጣለህ እንዴ አለኝ አንተም ሶደሬ ትመጣለህ ወይ አለኝ ገባኝ እኔ ምን ማለቱ ነው ነፍሳት እየጠፉ ማለቱ ነው ሾርኔ መናገሩ ነው ነፍሳት እየጠፉ ተዝናናለህ ሆይ ገሃነም እየገቡ ነፍሳት ተዝናናለህ ሆይ ማለት ነው እንዴ አልኩት እኔ ሶደሬ ማልመጣው በቄስ ተገዝቻለሁ እንደውም ማለት የነበረበት ምንድነው በጣም ስላየው ደስ ብሎኛል አገልጋይ እንደዚህ ሲያርፍ ከቤተሰቦቹ ጋር ደስ ይላል በል የዚህን 3 ቀን ስፖንሰር እኔ ዘጋለሁ ነው ማለት የነበረበት አገልጋዮቻችን መሪዎቻችሁን በመትችሉት ሁሉ ሰፖርት አድርጉ እናንተ ናችሁ የምትባረኩት እናንተ ናችሁ ምክንያቱም የአገልጋይ እድል ፈንታው እግዚአብሔር ነው